የተለያዩ ነገሮችን ስለምናይ ህፃናቶችን ትምህርት ቤት የሚያደርሱ ውሾች አሉ አይደል? እኛ እንግዲህ እንደዛ ትሬንድ ሆነው ያንን ነገር ማድረግ ከቻሉ እኛ ሰዎች ከዛ በላይ ስንት ነገር ማድረግ እንችላለን። እነዛን ራሱ ያሰለጠነው ሰዎች እስከሆኑ ድረስ ይሄንን ሁሉ የምናያቸውን አርቲፋክቶች አርቲፊሻል ፋክቶችን የፈጠሩት ሰዎች እስከሆኑ ድረስ እንዴት ነው የተማራችሁበትን ትምህርት የሰለጠናችሁበትን ስልጠና ሲኦሲ ተፈትኖ ማለፍን እንደ አንድ የተለየ ነገር አድርጋችሁ ልታዩት የምትችሉት? እና ይሄ በትክክል የማይሰራ ነገር ነው ማለት ነው። ለራሳችን የምንሰጠው ግምት የዛን ያህል የተሳሳተ መሆን አይችልም። ለራሳችን የምንሰጠው ግምት እና ፍርሃት የዛን ያህል የተሳሳተ መሆን አይችልም ወይም የለበትም። ሲኦሲ ኤግዛም ወይም የኮምፒተንሲ ኤግዛም ስንል ምን ማለታችን ነው? ኮምፒተንሲ ኦኩፔሽናል ሰርቲፊኬት ስንል it is a regional exam እንደ ናሽናል ኤግዛም አድርጋችሁ አትውሰዱ። አክቹዋሊ it is the similar type ግን ናሽናል ኤግዛም ስንል ልክ እንደ ኤግዚት ኤግዛሙ እንደ ዲግሪው ላይ እንደሚሰጠው ኤግዚት ኤግዛም ወይንም ከ12ኛ ክፍል ስትመጡ እንደሚሰጠው ናሽናል ኤግዛም ሳይሆን ይሄ እንዴት አይነት ኤግዛም ነው? ሪጅናል። ኦኬ ሪጅናል ማለት አዲስ አበባ ውስጥ ከሆነ የሰለጠናችሁት በአዲስ አበባ መስተዳደር ሌቭል የሚሰጥ፣ ኦሮሚያ ላይ ከሆነ ስልጠናውን የወሰዳችሁት በዛው አካባቢ የሚሰጥ፣ ደቡብ ውስጥ የሆነ ቦታ ከሆነ እንደዛ የሚሰጥ ነው። አሁን አንዳንድ ጊዜ ምን ይደረግ ነበር መሰላችሁ? ሲኦሲው ማለት አዲስ አበባ ላይ እያስቸገረኝ ስለሆነ ብሎ የሆነ ሰው የሆነ ቦታ ክፍለ ሀገር ሄዶ ይፈተንና ያመጣ ነበር አይደል? አሁን ይሄ ቃል ለአንዳንዶቻችን ላልሰማን ምናልባት ልክ እንደ ሆነ አይነት ባድ ኒውስ አይደል? እንደ መጥፎ ዜና ነው የሚቆጠረው። ግን አሁን ይሄ ቀረ። የሰለጠንከው አዲስ አበባ ከሆነ ኤግዛሙንም የምትወስደው የት ነው? አዲስ አበባ ነው። አዲስ አበባ ሰልጥነህ እንዴት ኦሮሚያ ትወስዳለህ? ተመሳሳይ ካሪኩለም ባልሆነ ተመሳሳይ የስልጠና አካሄድ ባልሆነ መልኩ የሰለጠንከውን እዛ መሄድ ለምን አስፈለገ ነው። ስለዚህ ሪጂናል ቴስት ኢን ኢትዮጵያ ዛት አሰስ ዌዘር ዘ ቲቤት ስቱደንት ሃድ ዘ ፕራክቲካል ኤንድ ቲዮሬቲካል ስኪልስ ነሰሰሪ ፎር ዜር ዋት ዊ ኮል ኢት ፕሮፌሽን። ኦኬ ለሰለጠናችሁበት ፕሮፌሽን በቂ የሆነ አስፈላጊ የሆነ የፕራክቲካል አዝ ዌል አዝ ቲዮሬቲካል ስኪሎችን የምታገኙበት ነው ማለት ነው። እንግዲህ ቲዮሬቲካል ፈተናዎችን የምትፈተኑት ሌቭል 4 ላይ በአብዛኛው እንደምናውቀው፣ ፕራክቲካል የሆኑ ነገሮች ደግሞ እንደገባችሁበት የመቁረጫ ነጥብ። አሁን ሆሊስቲክ ሲኦሲ አንድ ሌቭል ብቻ ሆኗል ነው አይደለ? ብዙ ጊዜ የምንባለው ግን እንደዛ ነው ሪያሊቲው አይደለም። ኦኬ አሁን እናንተ ሁላችሁም ሌቭል 4 ትፈተናላችሁ ማለት አይደለም። የገባችሁበት መቁረጫ ነጥብ ይወስነዋል። አሁን አንድ በጣም አጠንክራችሁ እንድትወስዱ የምንፈልገው መልእክት ይችል ነው። የገባችሁበት መቁረጫ ነጥብ እስከ ሌቭል 4 ድረስ ሰልጥናችሁ ሊሆን ይችላል፣ ዳዝም ማተር። ግን መጀመሪያ ላይ ግን ስትፈተኑ የገባችሁበት መቁረጫ ነጥብ የትኛው ሌቭል ላይ ነው እንድታቆሙ የሚያዘው። ሌቭል 2 ድረስ ተምራችሁ እንድታቆሙ የሚያዝ ከሆነ የገባችሁበት መቁረጫ ነጥብ የምትወስዱት ሆሊስቲክ ፈተና ሁለቱን ሌቭል አንድ ላይ ነው ማለት ነው። ሌቭል 1 እና 2 አንድ ላይ ትመዘናላችሁ። የገባችሁበት ነጥብ ሌቭል 4 ድረስ የሚያስተምራችሁ አይነት የሆናችሁ ደግሞ የምትፈተኑት ፈተና አንድ ነው። ሌቭል 4 ድረስ ያለውን ሲኦሲ ነው የምትፈተኑት ማለት ነው። ስለዚህ ሶርት ይደረጋል።
ሁሉም ተማሪ በአንድ ጊዜ ሌቭል 4 አይፈተንም። ፖሊሲውም እንደዛ አይደለም የሚለው ማለት ነው። እነሱም ያወጡት ፖሊሲ ሌቭል 4 ድረስ የሰለጠናችሁ እንኳን ቢሆን በኮሌጆች በትምህርት ተቋም ኢንኬዝ የሰለጠናችሁ እንኳን ቢሆን ግን የምትፈተኑት መቁረጫ ነጥባችሁ ሊያስገባ የሚችለው ድረስ ብቻ ነው የምትፈተናላችሁ ማለት ነው። ሌቭል 2 ላይ ከሆነ ልታቆሙ የሚገባው ሌቭል 2 ትፈተኑና በህጉ መሰረት 1 ዓመት እንድትቆዩ የ1 ዓመት የስራ ልምድ ይዘው ሌቭል 3 እና 4 ይማራሉ ነው አይደል የሚለው። ሌቭል 2 ላይ የሚያቆም መቁረጫ ነጥባቸው ግን እናንተ ባይ ኤኒ ሚንስ ሌቭል 4 ድረስ ተምራችኋል። ግን የሚያስፈትናችሁ የሌቭል 2 የሆነ በጣም ጥቂት ናቸው። እንደዛ አይነት ስለምናውቀው በዳታ ስለምናውቀው ማለት ነው። እናንተ መሀል ያሉ ሌቭል 2 ላይ ሊያቆሙ የሚገቡ ጥቂት ናቸው። ስለዚህ ሌቭል 2 ላይ ይፈተኑና ትንሽ ቆይተው ደግሞ ራሳቸውን ይፈተናሉ ማለት ነው። አብዛኞቻችሁ ግን ማጆሪቲ ኦፍ ዩ ከ90% በላይ የሚሆነው ሌቭል 4 የሚያስገባ ውጤት ያላችሁ ነውና ያንን የሰለጠናችሁ ናቸው። ስለዚህ በአንድ ጊዜ የምትፈተኑት ምን ነው ማለት ነው? ሌቭል 4 ነው ማለት ነው። ሌቭል 4 ተፈተናችሁ አለፋችሁ፣ አውቶማቲካሊ ዲግሪያችሁን መቀጠል ትችላላችሁ። እርግጥ ነው አብዛኞቻችሁ ትናንትና እዚህ በጣም አሳታፊ የሆነ ትሬኒንግ ሲደረግልን እየሰራችሁ እየተማራችሁ ስለሆነ የስራ ልምድ ብትባሉ ሁላችሁ ማቅረብ ትችላላችሁ። ከዛ አንጻር ነው እንጂ ሌቭል 4ን ከተፈተናችሁ በኋላ ዲግሪ ለመቀጠል ምን ያስፈልጋችሁ ነበር? የ1 ዓመት የስራ ልምድ እና ሪኮሜንዴሽን ሌተር ከቅርብ አለቃችሁ አዎ ይማር ይሰጥም ይሄ ጥሩ ነው ወደፊት ማደግ አለበት የሚል ሪኮሜንዴሽን ሌተር። እነዚህ የሚያስፈልጉ ነገሮች ናቸው። እናንተ ግን ይህንን ታሟላላችሁ በአብዛኛው እርግጠኞች ነን። ለምን? እየሰራችሁ ስለሆነ የምትማሩት ስራ ያለው ስለሆነ አብዛኛው ሰው የ1 ዓመት አይደለም ከዛ በላይ ልምድ ማምጣት የምትችሉ ናቸው። ስለዚህ ቲዎሬቲካል እና ፕራክቲካል የምንላቸው እንደምትፈተኗቸው ሌቭሎች ይለያያሉ ማለት ነው። ዋት ኢዝ ዘ ኢምፖርታንስ ኦፍ ሲኦሲ? ምንድን ነው የሲኦሲ አስፈላጊነት? ዲስ ኤግዛም ኢዝ ክሪቲካል ፎር ሰርቲፊኬሽን። ምስክርነት እንዲኖራችሁ ለማድረግ አንዱ ክሪቲካል የሚያደርገው ሲኦሲ ያ ነው ማለት ነው። ሌላኛው ደግሞ which opens a door for what? employment and career advancement። በኬሪየራችሁ ማደግ ብትፈልጉ፣ ወደፊት በትምህርት ማደግ ብትፈልጉ፣ በስራ ቦታ ላይ ክለርክ ሆናችሁ የምትሰሩ ሰዎች ወደ መካከለኛ ባለሙያ ማደግ ብትፈልጉ፣ ከዛም ቀጥሎ ወዳለ ወርከር ማደግ ቢፈልግ ሲኦሲ is very important right? ስለዚህ አንዱ ለኢምፕሎይመንት ነው፣ ለመቀጠር ነው ወይም ስራ ለማግኘት የስራ እድሎችን ለማግኘት ነው። ሌላው ለኬሪየር አድቫንስመንት ነው። ተቀጥራችሁም እንኳን ቢሆን ባላችሁበት ቦታ ላይ ከመቀጠል ይልቅ ወደ ቀጣዩ አድቫንስ ሌቭል ለመሄድ so there are a type of assessments, a practical test most of the time on job skills and theoretical exams which is a knowledge base. Okay, knowledge based የምንላቸው ቴስቶችን እና ፕራክቲካል ደግሞ የሆኑ በስራ ላይ ፌስ የምታደርጓቸው አይነት ኤግዛሞችን የምትጠየቁባቸው ናቸው። ለምሳሌ አንድ ሰው ቲዎሬቲካሊ ምን ያውቃል፣ ኖሌጁ ምን ያህል ነው የሚለውን ነገር በቲዎሪ ቤዝዱ ወይም በኖሌጅ ቤዝዱ ይጠየቃል። ፕራክቲካሊ ደግሞ በስራ ዓለም ላይ ኦን ጆብ ቢሰጠው እንዴት አድርጎ ኢምፕሊመንት ያደርጋል፣ እንዴት አድርጎ ይሰራበታል። ለምሳሌ የአካውንቲንግ ካምፓኒ ክሬት ከማድረግ ጀምሮ እስከ መጨረሻው ያለውን ፋይናንሻል ሪፖርት ፋይናንሻል ስቴትመንቶችን ጀነሬት እስከማድረግ ድረስ ያለውን የአካውንቲንግ ፕሮሰሶችን እንዴት ይሰራል። ስለዚህ ሂስትሪ አካውንቲንግ ላይ መሰልጠንና መቻል አለበት። ኦኬ ኦን ጆብ ያስፈልገዋል ማለት ነው። ስራ ላይ ቢሆን እንዴት አድርጎ እንደሚሰራ ማሳየት አለበት ማለት ነው። ሲኦሲ ኤግዛም ላይ ልክ አሁን ያሉትን አይነት ነገሮች ካምፓኒ ክሬት አድርገው እስከ መጨረሻው እንደሄዱ ይጠየቃሉ። Most of the time, not only the trainees, the trainers also fail. ትሬነሮቹ ራሱ ፕራክቲካል የሆነው ነገር ያጥራቸዋል እና በአብዛኛው የቲዮሪውን አስተምሮ የመሄድ አይነት ነገሮች ስለሚሆኑ ይህንን አድርጉት ተብለው ፈተናው ላይ ሲሄዱ ፌል የማድረግ ነገሮች ይኖራሉ። ያ እንዳይሆን እናንተ ተቋማችሁ የስኪል ጋፕ ትሬኒንግ ሲሰጥ የዚህ የሂስትሪ አካውንቲንጉንም ሌሎቹንም ፕራክቲካል ነገሮችን የሚፈልገውን ነገር እንዲያስተምራችሁ ተጭናችሁ መያዝ ያስፈልጋችኋል። ይህንን አሳዩ።
ይሄንን ሳታሳዩን እንዴት ነው ሄደን ተፈተነ ልናልፍላችሁ የምንችለው? ጉዳቱ እኮ ለእኔ ብቻ አይደለም፣ ጉዳቱ እኮ ለተቋሙ ነው ብሎ ጫን ማድረግ ይፈልጋል። ተቋሙ ከአቅም በላይ እንኳን ሆኖ ያንን ነገር አመቻችቶላችሁ ባይገኝ እጅ መስጠት ደግሞ የለባችሁ። ዛሬ መረጃ የምናገኝበትን ቦታ አይደለም የምናጣው፣ መረጃውን እንዴት እንጠቀመው ነው አይደል? ስለዚህ የሂስትሪ ስልጠናዎችን ዩቲዩብ ላይ ገብታችሁ ብትፈልጉ በአማርኛ ብትፈልጉ በእንግሊዝኛ ካምፓኒ ክሬት ከማድረግ እስከ መጨረሻው ፕሮሰስ ድረስ ሪፖርቶችን ጄኔሬት እስከማድረግ ድረስ ያሳያቸዋል ማለት ነው። እሱ ግን እናንተ አሁን ትናንትና በምናያችሁ እናንተ እንዴት ነው ኢምፕሊመንት የምታደርጉት? ለአንድ ቀን ስልጠና እውነት ለመናገር እናንተ ስንት ዘመን ትምህርት ቤት ስትመላለሱ ነበር። አንድ ቀን ለሚሰጥ ስልጠና እንዴት ትዕግስት እናጣለን። ስለዚህ ስኬታማ መሆን ከፈለጋችሁ በሲኦሲ ኤግዛማችሁ ሆነ በሌላ ነገር ቁጭ ማለት ይፈልጋል፣ ትዕግስት ይፈልጋል፣ የሌሎች ነገር ፍላጎቶችን መገደብ ይፈልጋል። ከዚህ ከተሄደ በኋላ ሻይ ቡና ማለትም ፕራዮሪታይዝ የምታደርጉት ከዚህ ከተሄደ በኋላ ከሰዎች ጋር ቁጭ ብሎ ቺል ማድረግን ፕራዮሪታይዝ የምታደርጉት ነገር መሆን ይችላል። እሱ ነገር ተነጎሪያ ማለት ነው። መቀመጥ ለነገ ለከነገ ወዲያ ብታስቀምጡት ምን ነገሮች ሊቀያየሩ ይችላል? ልክ እስካሁን ሲቀየሩ እንደነበረው ፖሊሲ ሊቀየር ይችላል። የ2016 ላይ የተመረጡ ብቻ ነው ስልጣን ሰርተፊኬት ማቅረብ ያለባቸው። ካለበለዚያ የተማሩትን ትምህርት ስለረሱ ከእንደገና ትምህርት ቤት መግባት አለባቸው። አሁን በምታዩቸው የፖሊሲ ዳይናሚክሶች የፖሊሲ ቶሎ ቶሎ መቀያየሮች እንደዚህ አይነት ነገሮች አይባሉም ብላችሁ ታስባላችሁ? ስለዚህ ምን ማድረግ ነው የሚያስፈልገው? ሬዲ መሆን፣ ተዘጋጅቶ ወረቀቱን ይዞ መገኘት ነው። ስለዚህ ነገሮች ሲቀያየሩ በጣም ከምናዘን ይልቅ ኦን ታይም ያሉትን ነገሮች አድቫንቴጁን መውሰድ በጣም ያስፈልጋል ማለት ነው። ኦኬ ሰዓት እየሄደ ነው እየተባልኩ ነው። ቶሎ ቶሎ ለማለት እሞክራለሁ። ሌላው ምንድነው ኦብጀክቲቭ ምንድነው? ይሄን ኮምፒተንሲ ወይም የሲኦሲ ኤግዛምን መውሰድ የሚለውን በግልጽ እናውቃለን። ኦብጀክቲቭ ቅድም እንዳልነው አድቫንስመንት ኢን አካዳሚክ ዲቨሎፕመንት ነው። የተሻለ ወርክ ፎርስን ፕሮዲውስ ማድረግ ነው። በስራ ቦታ ላይ ተወዳዳሪነትን ሴኪዩር ማድረግ ነው። የሚወጡ የስራ ኦፖርቹኒቲዎች ከኛ አልፈው ሌላ ሰዎችን እንዳያዩ ለማድረግ ነው። ብዙ ጊዜ የስራ ማስታወቂያዎች ሲወጡ በፊት ላይ የሚወጡት ማስታወቂያዎች ምን ይሉ ነበር መሰላችሁ? በሌቭል 4 የተመረቀ ይልና ምን ቢኖረው ይመረጣል? ሲኦሲ ቢኖረው ይመረጣል። አሁን ግን ሲኦሲ ቢኖረው ይመረጣል ነው እንደምን? ሲኦሲ ያለው ማንዳቶሪ ነው ማለት ነው። ኦኬ መኖር ማንዳቶሪ ነው። በፊት አንዱን ከሌላው ለመለየት ብቻ እንጂ ቀደም ባለው ጊዜ ነው የምላችሁ። አሁን ግን ማንዳቶሪ ስለሆነ አንዱ ለስራ ቅጥር የሚያስፈልገን ነገር ነው ማለት ነው። ሶ what is not early COC consequences? ሲኦሲ በጊዜ ባለመውሰዳችን ምክንያት የሚመጡብን ኮንሲኩዌንሶች ምንድን ናቸው? ፒክቸሩ ይታየናል አይደል? ሌሎቹ ምን አደረጉ? አመለጠዋል፣ ወደፊት ሄደዋል፣ በትምህርታቸው አድቫንስ አድርገዋል፣ በኬሪየራቸው ማደግ ችለዋል፣ በስራ ቦታቸው ፊት ማድረግ ችለዋል፣ የሚፈልጉትን ፖዚሽን አግኝተዋል፣ የሚፈልጉትን ሳላሪ አግኝተዋል። ያኛውስ ወደኋላ ይቀራል። እንደምትመለከቱት ያው ወደኋላ ቀርቷል ማለት ነው። እና ኖት ኤርሊ ሲኦሲ ሊሚትድ ኤምፕሎይመንት ኦፖርቹኒቲ እንዲኖር ያደርጋል። በጊዜ ሲኦሲ አለመፈተናችን የስራ እድሎችን የፈለግነው ቦታ ጋር የምንፈልገው ካምፓኒ ላይ መቀጠር እንዳንችል ያደርጋል። ቢኮዝ ኢት ኢዝ ኤ ሪኳየርመንት ፎር ጆብ
ለስራ ከሚያስፈልጉ ነገሮች ውስጥ ነው። በጊዜ ያለመፈተናችን ሎወር ፔይ እንዲኖረን ያደርጋል። ዌጃችን ወይንም ሳላሪያችን በጣም ዝቅተኛ እርከን ላይ ያለ ተከፋይ እንድንሆን ያደርጋል። ዲሌይ ኤንድ ኬሪየር ፕሮግረስ፣ የተለያዩ ኦፖርቹኒቲዎች ቢመጡ የስራ እድገቶች ቢመጡ እነሱን ምን እናደርጋለን? ሚስ እናደርጋቸዋለን። ኦኬ ሪፒቲሽናችንን እናጣለን። መልካም ስምና ዝናችንን እናጣለን። ይህ እኮ የተመሰከረለት ባለሙያ ነው ልትባሉ አትችሉም፣ ሰርቲፋይድ እስካልሆናችሁ ድረስ። ኢኔቢሊቲ ቱ ስታርት ኦን ቢዝነስ። አሁን ብዙ የስራ መስኮች የራሳቸውን እንኳን ቢዝነስ ለመፍጠር ብትፈልጉ ምን ይፈልጋሉ? ንግድ ፍቃድ ሊሰጧችሁ ስትሄዱ የሙያ ፍቃድ ማረጋገጫ ይፈልጋል አይደል? ስለዚህ የራስን እንኳን ስራ ለመፍጠር አትችሉም ማለት ነው። ላይሰንስ አውጥታችሁ አትችሉም ማለት ነው። ኦኬ ይሄ ኢንፎርማል ቢዝነስ ነው የምትችሉት። ኢንፎርማል ቢዝነስ ማለት እንደምታውቁት እነዚህ ምንድን ነው ከምን አስከባሪ ነው የምንላቸው ደንብ አስከባሪ ጋር እየተሯሯጡ የሚሰራ አይነት ኢንፎርማል ቢዝነስ ነው ማለት ነው እንጂ ላይሰንስ አውጥቶ ህጋዊ ሆኖ የሚሰራ ነገር ላንችል እንችላለን። because it is a issue of licensing. It is not only the issue of licensing, but it is also the issue of trust. እምነት ራሱ የሚጣልብን ምን አይነት ሰዎች ስንሆን ሰርቲፋይድ ስንሆን አይደል? እናንተ አሁን አንድ ሞባይላችሁ ለማስጠገን ፈልጋችሁ በኤሌክትሮኒክስ እና በሞባይል ጥገና ሰርቲፋይድ የሆነ ሰው ጋር ብትሰጡት ነው እምነት የሚኖራችሁ? አንድ ኮምፖነንት ነቅሎ አያበላሸውም የምትሉት ወይንስ ያ ነገር የሌለው ሰው ጋር ነው የሚለውን ይወስናል ማለት ነው። ስለዚህ እነዚህ ላክ ኦፍ አክሰስ ቱ ፕሮፌሽናል ኔትወርክስ፣ የተለያዩ ፕሮፌሽናል ኔትወርኮች ላይ መግባት ብትፈልጉ የአይሲቲ ፕሮፌሽናል ኔትወርክ ውስጥ መግባት፣ የአካውንቲንግ ፕሮፌሽናሎች ኔትወርክ፣ የአካውንቲንግ የሂሳብ ባለሙያዎች ኔትወርክ ውስጥ አሶሲዬሽን ውስጥ መግባት ብትፈልጉ ሰርቲፋይድ ካልሆናችሁ መግባት እንችላለን? አንችልም። ኦኬ ስለዚህ እነሱን ሁሉ እናጣለን። ኢንክሪዝድ ኮምፒቲሽን፣ ዘንድሮ ሰርቲፋይድ ሆናችሁ ካልጠበቃችሁ የሚቀጥለው ዓመት ማን ይጨመራል? የ2017 ተመራቂዎች ይጨመራሉ አይደል? ስለዚህ ምን ይጨምራል ማለት ነው? ኮምፒት የሚያደርጉት ገበያው ላይ የሚወዳደሩ ሰዎች ይበዛሉ። የስራ እድላችን በዛው ልክ ምን እየሆነ ይሄዳል? እየጠበበ ይሄዳል ማለት ነው፣ ተወዳዳሪው ስለሚበዛ። ኦኬ ኤንድ ቴክኖሎጂካል ቼንጅ፣ ብዙ ጊዜ የኢንፎርሜሽን ቴክኖሎጂ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ግራጁዌትስ በየጊዜው ነው ዳይናሚክሱ የመቀያየሩ ፍጥነት ከሌላው ዲሲፕሊን ደግሞ ይበልጣል። ቶሎ ነው የሚቀየረው። ይሄ ሜዲካል ሳይንስ እና ኢንፎርሜሽን ሳይንስ እነዚህ ምህንድስና አካባቢ ያሉ ነገሮች በብዛት ቶሎ ነው የሚቀየሩት። ስለዚህ ወዲያውኑ ሰርቲፋይድ ሆናችሁ የሚቀጥለው ደግሞ ሲመጣ ራሳችሁን ከዛ ጋር አፕግሬድ ካላደረጋችሁ ዩ አር ኖት ዲማንድድ ኢን ደ ማርኬት፣ ገበያው ውስጥ የመፈለግ እድሉ በጣም የጠበበ ይሆናል ማለት ነው። ስለዚህ እነዚህን አይነት ነገሮች ይኖሩታል። ባት ኤርሊ ሲኦሲ ብናደርግ ግን ምንድን ነው ቤኔፊቶቹ? የቅድሙን ተቃራኒ ነው የሚሆነው። ኤርሊ ሲኦሲ ወይንም ደግሞ በጊዜ ሲኦሲያችንን ብንፈተን ኦፊሻል ሪኮግኒሽን ይኖረናል። ፕሩፍ ኦፍ ኮምፒተንሲ ሰርቲፊኬታችንን እንይዛለን። ኢንዱስትሪው የሚፈልገውን ስታንዳርድ አሟልተናል ማለት ነው። እነዚህ ነገሮች ካሟለን ገበያው ላይ የመፈለግ ቤተር ኤምፕሎይመንት ኦፖርቹኒቲ፣ ሃይ ዲማንድድ የመሆን ዋይደር ጆብ አክሰስ፣ ኮምፒቲቲቭ አድቫንቴጅ፣ ሌሎች ካልተፈተኑት አንጻር ሲታይ እኛ ኮምፒቲቲቭ አድቫንቴጃችን ምን ይሆናል? የጨመረ ይሆናል። የመወዳደር አቅማችን የጨመረ ይሆናል። የምንፈልገው ካምፓኒ ላይ እኛ በምንፈልገው ደሞዝ የመደራደር አቅማችን በዛ ልክ ይጨምራል ማለት ነው። ሃይሊ ፔይድ የመሆን እድል ይኖረናል። ሃየር ሄርኒንግ ፖቴንሻል ይኖረናል። ኦር ቤተር ፔይ እንዲኖር ያደርጋል። የኬሪየር አድቫንስመንት እንዲኖር ያደርጋል። ወይንም ዲፕሎማ ላይ ከሆነ ያለ ነው ኬሪየር አድቫንስመንት ወደ ቀጣዩ የትምህርትና ወደ ቀጣዩ የስራ እርከን እንድንሄድ ያደርጋል። ኢንተርፕሪነርሺፕ ኦፖርቹኒቲ፣ ቀደም የላይሰንስ ኢሹ የኮምፒተንስ ሰርቲፊኬት ብሎናል አይደል? እዚህ ጋር ወንድማችን እሱን አንቶ የምንባለውን ነገር ማቅረብ ስለምንችል ኢንተርፕሪነርሺፕ ኦፖርቹኒቲ ወይንም ስታርት ዮር ኦን ቢዝነስ and the client also trusts you። ቀደም ትረስት አይኖረውም ያልናቸውን ነገሮች ሁሉ ያገኛል። ሌላ ግሎባል ሞቢሊቲ ቢኖር ራሱ ሌላ ዓለም ላይ ራሱ የመቀጠር እድሎች ይኖሩናል። የኮምፒተንሲ ሰርቲፊኬት ከያዝን በኢትዮጵያ የትምህርት ካሪኩለም የሚያምን ሀገር ላይ ከሄድን
የመቀጠር እድላችን ከፍተኛ ይሆናል ማለት ነው። እያያችሁ ነው አይደል? ከረንትሊ ለቤት ሰራተኝነት እንኳን ወደ መካከለኛው ምስራቅ የሚሄዱ ሰዎች ምን እንዲኖራቸው ይጠበቃል? ሲኦሲ ሰርቲፋይድ እንዲሆኑ። ስለዚህ ግሎባል ሞቢሊቲ ላይ የራሱ ምን ይኖረዋል? ሚና ይኖረዋል። ፕሮፌሽናል ኮንፊደንስ እና ፕሮፌሽናል ክሬዲቢሊቲን ይጨምራል። ኮንፊደንስ እንዲኖራችሁ ይህንን እኮ አደርገዋለሁ ሰርቲፋይድ የሆንኩ ሰው ነኝ እንድትሉ ያደርጋል። ክሬዲቢሊቲያችሁን እንዲጨምር ያደርጋል ማለት ነው። አክሰስ ቱ ፊውቸር ትሬኒንግ ኤንድ ኤዱኬሽን አዝ አይ ሰይድ ኢፍ ዩ ዋንት ቱ proceed to the next level you can do that okay in educational path በትምህርት ዓለም በትምህርት ጉዞ ላይ ወደሚቀጥለው መሄድ ቢፈለግ ያንን እድሎችን ይፈጥራል። so many things ወደ ፕሮፌሽናል ኔትወርኮች እንድንገባ ያደርጋል የመሳሰሉትን። so ፕሪፓሬሽን ስትራቴጂያችን ምን መምሰል አለበት? ለዚህ ለሲኦሲ ብቁ ሆነን በሆሊስቲክ ሲኦሲ ጥሩ ውጤት አምጥተን ያልናቸውን እነዚህ ቤኔፊቶች ኤርሊ ሲኦሲ ቤኔፊቶች ለማግኘት ምን ፕሪፓሬሽኖች ሊኖሩ ይገባል? አዝ ስትራቴጂ ልትከተሉት የሚገባው አንዱ ቤተር ታይም ማኔጅመንት ነው። ይሄ በላይፍ ስኪል ትሬኒንግ ላይ ትላንት ስትባሉ ነበር፣ ዛሬ ደጋግመን ብለናችኋል። እነሱ ያስፈልጋችኋል ማለት ነው። ሃው ዩ ማኔጅ ዮር ታይም። ሁሉም ታስኮች በአንድ ተቋጥረው አይሰሩም አይደል? ስለዚህ ዩ ሃቭ ቱ ብሬክ ዳውን ዘ ሆል ቲንግ ኢንቱ ኤ ማኔጀብል ቻንክስ። ወደ ማኔጅ ወደሚደረጉ ቁርጥራጮች የመቀየር ኃላፊነት አለባችሁ ማለት ነው። ስራዎችን ማኔጀብል ወደሆኑ ፒሶች የመቀየር ኃላፊነት አለብን ማለት ነው። ስተዲ ቴክኒኮቻችን ምን ይሁኑ? ሰመራይዝ የማድረግ ስራዎችን መስራት፣ የተሰጡን ኖቶች ሙሉ ለሙሉ ሁል ጊዜ እየደጋገምን ብናነበው ኢት ኢዝ ኖት ኤ ባይብል። እንደዛ በማድረግ ሳይሆን ሰመራይዝ የማድረግና እሱን የማጥናት የማይንድ ማፒንግ ቱሎችን የመጠቀም ስፔስ ሪፒቲሽን። ዛሬ ያነበባችሁትን ነገ ብትደግሙት ብዙ ለውጥ ላታመጡ ትችላላችሁ። ግን አንድ ቀን ሁለት ቀን አርፋችሁ ግን ስትደግሙት ምን ያህል አስታውሰዋለሁ ሪኮል የማድረግ አቅማችንን ለማየት ይረዱናል ማለት ነው። ሪሶርሶችን ከተለያዩ ቦታዎች የመጠቀም ስትራቴጂ፣ ተቋሙ በተለያዩ ቦታዎች ላይ አርካይቭ ያደረጋቸውን ሪሶርሶች መጠቀም፣ ከሌሎች ሎኬሽኖች ኦንላይን ያሉ ሪሶርሶችን መጠቀም፣ ኦፍላይን የምናገኛቸውን ላይብረሪ ገብቶ የመጠቀም። አሁን ከእናንተ የሚጠበቀው ልክ እንደ ተማሪ የመሆኑ ፈተናዎችን ማለት ከፈለጋችሁ፣ ኮምፒት ማድረግ ከፈለጋችሁ፣ የተመሰከረለት ባለሙያ መሆኑ ከተፈለገ ተማሪ ስትሆኑ ልክ እንደ ተማሪ መሆኑ እንጂ እከሌ የሚባል ኮሌጅ ስለመማር ቁጥጥራቸው ላላ ያለ ስለሆነ እንደዚህ ስለማያደርጉ አቴንዳንሱ እንደዚህ ስላልሆነ በየሌብሉ በቃንም አልበቃንም ወደሚቀጥለው ደረጃ ስለምናል ብላችሁ እጅግ በጣም የምትዘናጉ ከሆነ you are not competing for the future። ለሚቀጥለው ኮምፒት ማድረግ ትቸገራላችሁ። ሌላ አይዴንቲፋይ a weak area። ከጓደኞች ጋር ስታጠኑ ሊሆን ይችላል፣ ራሳችሁን ስታጠኑ ሊሆን ይችላል። የሚያስቸግራችሁን ቦታዎች መለየት፣ ሜንቶር ከሚያደርጓችሁ እናንተን ሊያመጧችሁ የሚችሉ ስራ ቦታዎቹ ላይ ያሉ ሰዎች ሊሆኑ ይችላሉ። ከነሱ ጋር ስትገናኙና ያሳያችሁ ነገሮችን ከኢንስትራክተሮቻችሁ ጋር ሊሆን ይችላል። እነዚህ ሁሉ ጋቦቻችሁን አይታችሁ አብራችሁ ቁጭ በማለት ችግራችሁ የምትፈቱባቸው ቦታዎች ናቸው። ከዚህ ግን በተጨማሪ ቀደም እንዳልኳችሁ ዋናው ችግራችሁን የምትፈቱበት ቦታ ትምህርት ተቋማችሁ ነው አይደል? ስለዚህ የስኪል ጋፕ መኖሩን አይዴንቲፋይ ካደረጋችሁ የስኪል ጋፕ ትሬኒንግ እንዲሰጥ የተዘጋጀላችሁ ፕሮግራም ጆይን ማድረግ ነው ማለት ነው። የአንድ ወር ፕሮግራም ነው። 4 ሳምንት ዴዲኬትድ በመሆን ምናልባትም 2 ዓመት ለካ የዚህን ያህል ትርጉም በሚሰጥ ሌብል አልተሳተፍኩኝም ስትሉ ድረስ ሁኔታዎችን መቀየር የምትችሉበት የ4 ሳምንት ዴዲኬሽን ህይወታችሁን በጥሩ ሊቀይረው እንደሚችል መገመት አለባችሁ ማለት ነው። ስለዚህ የስኪል ጋፕ ትሬኒንጎችን በመውሰድ ሁኔታዎችን መቀየር ትችላላችሁ ማለት ነው። የዚች ጋር አንድ የቶማስ ጄፈርሰንን አባባል ያስታውሰናል አይደለ? nothing can stop the man with the right mental attitude from achieving his goal but nothing on earth can help the man with the wrong mental attitude። ማንም የምታስቡትን ነገር እናንተ ራይት አቲቲዩድ ካላችሁ የምታስቡትን ነገር ማንም ሊያስቆማችሁ አይችልም። ሮንግ አቲቲዩድ ግን ካላችሁ ማንም የፈለገውን ያህል ቢረዳችሁ አቺቭ ማድረግ እንቸገራለን ማለት ነው። ኦኬ እና ቶማስ ጄፈርሰን one of the founding of United States of America the fourth president
እንዴት ነው ሳይኮሎጂካል አቲቲዩዳችንን ቡስት ማድረግ የምንችለው? ለሲኦሲ የስነ ልቦና ዝግጅታችንን እንዴት ነው ማሻሻል የምንችለው? አንችልም የሚለውን አቲቲዩድ ማስቀረት የመጀመሪያው ነገር ነው። እስካጠናው ድረስ እስከ ተማርኩ ድረስ ጋባችንን እስተሞላን ድረስ ኦኬ ያለብኝን ጉድለት እስተለየውኝ ድረስ ምንም ፊት ማድረግ የማልችለው ነገር አይኖርም የሚለውን ነገር በደንብ ደጋግመን ለራሳችን መንገር ያስፈልገናል። ቅድም እንዳልኳችሁ ነው። እንኳን እኛ በአምሳሉ የተፈጠረን በጣም ፓወርፉል የሆነ ቁጥሮች አይደለም። እንስሳዎች እንኳን ብዙ ነገር ችለው አይተናል አይደል? ሌሎች እንስሳዎች አይደል? ስለዚህ እኛም ማንችለው ነገር ብዙ አይኖርም ማለት ነው። ይሄኛውን አንዱ የሳይኮሎጂካል አቲቲዩድ ላይ የሜንታል ፕሪፔርድነስን እንዳልኳችሁ ብሊቪንግ ኤፈርትስ ሊድ ቱ ኢምፕሩቭመንት፣ በእናንተ አቅም ስታምኑ ወደ ኢምፕሩቭመንት እንደምትሄዱ ማመን አንዱ ነገር ነው። ሌላኛው ደግሞ የብሪዚንግ ኤክሰርሳይዝ ነው። ትናንትና ነገ እንለማመደዋለን ብሏችሁ የነበረው የብሪዚንግ ኤክሰርሳይዝ በፈተናዎች ሰዓት፣ ከፈተና በፊት እና በፈተና መሀል ላይ እያላችሁ ስትረስ በሚሰማችሁ ጊዜ እንዴት ነው ራሳችሁን ሳይኮሎጂካሊ ትሪት ማድረግ የምትችሉት የሚለውን ወንድማችን ደርብ በኋላ ኤክሰርሳይዝ ሲያሰራችሁ ሊያሳያችሁ ይችላል ማለት ነው። ይሄ ኢንሄል የምናደርግባቸው ሆልድ አድርገን የምንቆይባቸው ኤክሴል የምናደርግባቸው ነገሮች ሊያሳያችሁ ይችላል ማለት ነው። ነገሮች ውስጥ ራሳችሁን በጥናት ከማብቃት ጋባችሁን ለይታችሁ ስልጠናዎችን ከመውሰድ ሜንቶር ከሚያደርጓችሁ የስራ ባልደረቦችና የትምህርት ላይ አብሯችሁ ካሉ ሰዎች ጋር ከመስራት በተጨማሪ ምን ማድረግ ያስፈልገናል? ሞክ ኤግዛምና ፕራክቲሶችን መውሰድ ያስፈልጋል። ልክ ሲኦሲውን የሚመስሉ ኤግዛሞችን መፈተን፣ በትምህርት ተቋም ላይ ኢንስቲትዩሽናል ኤግዛም የምንለውን መፈተን ያስፈልጋችኋል። ኢንቫይሮንመንቱን መለማመድ። የምትፈተኑት ፈተና ለምሳሌ ለኤግዚት ኤግዛም ለሚወስዱ ልጆች ምን እናደርግላቸዋለን? ኦንላይን ለሚፈተኑት ልክ እዛ ሄደው የሚፈተኑበትን የሚመስል የኮምፒውተር ሲስተም ኢምፕሊመንት አድርገን ይፈተናል። በተመሳሳይ ሲኦሲ ለምትፈተኑት ያንን ኢምፕሊመንት እናደርግላቸዋለን ማለት ነው። ልክ እዛ ሄዳችሁ ስትፈተኑ የሚገጥማችሁን ነገር እንድታዩት ያደርጋል። እሱ ለምን ይረዳል መሰላችሁ? ኢት ሪዲዩስስ the fear of unknowns። የማታውቁት ነገሮችን እንፈራለን አይደል? የማናውቀው ነገር ሊገጥመን ይችላል ብለን። ስለዚህ እሱን ሪዲዩስ ለማድረግ ምንድነው የማናውቀው የሚገጥመን የሚለውን ቻሌንጅ ሪዲዩስ ለማድረግ የማናውቀው የለም ወደሚል ነገር እንድንደርስ ለማድረግ ይረዳናል ማለት ነው። በግሩፕ ማጥናትና እንደዛ አይነት ፒር ለርኒንግ ፕራክቲሶችን መከተል፣ ኩዊዝ ኢች አዘር አንዱ ሌላውን እየጠየቀ ያለውን የብቃት ሌብል ቼክ አድርጎ መሄድ። እዛ ሄዳችሁ አይደለም ራሳችሁን ቼክ ማድረግ ያለባችሁ። ቀድማችሁ ክላስ ሩም ውስጥ አንዱ ሌላውን በመጠየቅ አንዱ ጥያቄ አዘጋጅቶ አንተ የዚህኛውን ኮምፒተንሲ አዘጋጅ፣ አንተ የዚህኛውን ሌብል አዘጋጅ እየተባለ እርስ በርሱ የሚያደርጋቸው እንደዛ አይነት ነገሮች እናንተ ዴፊኒትሊ እመኑ፣ ይሄንን እመኑ፣ ማድረግ የምትችሉትም ነገር ስለሆነ በደንብ አድርጋችሁ ማለት የምትችሉበትን ነገር መፍጠር ትችላላችሁ ማለት ነው። ይህንን ካደረጋችሁ ሌላ ፊድባኮችን መውሰድ ነው። ከመምህራኖቻችሁ ከወሰዳችሁት ሞካፕ ኤግዛም እንዴት ነው ውጤቴ፣ የቱ ጋር ነው ማሻሻያ ያለብኝ፣ የቱ ጋር ነው ኢምፕሩቭ ማድረግ የሚጠበቅብኝ የሚለውን ፊድባክ መውሰድ ሁኔታዎችን ለመቀየር የሚረዱ ናቸው ማለት ነው። በኤግዛም ቀን መዳረሻ ወይም አንድ ቀን ለኤግዛም ሲቀራችሁ ምን ማድረግ ይመከራል? ለኤግዛማችሁ አንድ ቀን ወይም እንደነገ ልትፈተኑ ስትሉ ሁሌም ቢሆን ልታደርጉት የሚገባ ነው። አክቹዋሊ ግን በጣም በተረጋጋ አይምሮ ነገሮችን ማከናወን እንድትችሉ ቤተር ስሊፒንግ ታይም ያስፈልጋችኋል። ሁሌም እንደምንመከረው ማለት ነው 7 to 8 hours of sleeping time ያስፈልጋል። ዳት ክሬትስ ሜንታል ክላሪቲ፣ ብዥ የሚልብን ነገሮች እንዳይኖሩ፣ እንቅልፍ የሚለን ነገር እንዳይኖር። በተለይ ሌቭል 4 የሚፈተኑ ተማሪዎች ሙሉ ቀን ነው ፈተናው አይደለም። ስለዚህ እያረፋችሁ የምትፈተኑት አይነት ልክ እንደ ኢንተርናሽናል ኤግዛሞች እየታረፈ የሚፈተኑት አይነት ኤግዛም ሲሆን
ጥሩ እንቅልፍ አግኝቶ መሄድ ብዙ ጠቀሜታዎች አሉት ማለት ነው። ሌላ ኤርሊ አራይቫል ነው። ይሄ አሁን ልክ አሁን እየገቡ ያሉ አሉ እዚህ ማለት ነው። ይሄኛው ስልጠና የኛ ስለሆነ ሊሆን ይችላል። እንደዚህ አይነት የሲኦሲ ኤግዛም ላይ ኤርሊ አራይቫል እንጂ ኦን ታይም አራይቫል እንኳን ራሱ አይፈቀድም። ማየት ጥሩ ፕራክቲስ አይደለም። ቀድሞ ቦታው ላይ መገኘት ምንን እንድታደርጉ ይረዳል መሰላችሁ? የምትፈተኑበትን ቦታ በትክክል ለመለየት፣ ሬስትሩም የቱ ጋር እንደሆነ ለማወቅ፣ ሙቀት ቢሰማችሁ ውሃ የሚገኝበት ቦታ ልትናፈሱበት የምትችሉ ቦታ አይዴንቲፋይ ለማድረግ ይረዳል እና ኤርሊ አራይቫል ኢዝ ኦልሶ ኤ ቲፕ ፎር ዮር ፋይናል ኤግዛም ኦር ሆሊስቲክ ሲኦሲ። ኤንድ ፋይናል ሪቪው ያስፈልጋቸዋል። ፋይናል ሪቪው የምንላቸው ምንድን ናቸው? መጨረሻ ላይ ከጓደኛ ጋር ዲስከስ ስታደርጉ ያላያችሁትን ኤሪያዎች አንስቶ ኮንፊውዝ የሚያደርጋችሁ ሳይሆን ሰመራይዝ ያደረጋችሁትን ኖት ብቻ አንድ ጊዜ እስካን አድርጋችሁ ቪዥዋላይዝ አድርጋችሁ የምትገቡበት ሪቪው ሴሽን ያስፈልጋችኋል። ሌላው ምንድን ነው መሰላችሁ? ያው እኛ ጋር ብዙ ጊዜ የሚበላው ይኑር እንጂ ስለ ኒውትሪሽን ኮንተንቱ ብዙ አሳስበንም እንላለን አይደል? ሪያሊቲው ግን ያው አይደለም። ኦኬ ኒውትሪየስ የሆኑ ምግቦችን ጠዋት ላይ መውሰድ ብዙ ጊዜ ለፈተና የሚመከሩ ናቸው። ቁጭ ብላችሁ የምትሉበት ስለሆነ ኢነርጂ አንሷችሁ ወይንም እዛው ተዳክማችሁ አቅም አንሷችሁ የምትወጡበት አይደለም መሆን ያለበት አይደለም። ስለዚህ የማይከብዱ ግን ኒውትሪየስ የሆኑ ረጅም ሰዓት ሊያቆያችሁ የሚችሉ አይነት ነገሮችን መውሰድ በጣም ወሳኝነት አላቸው ማለት ነው እንጂ እዛ ከደረሳችሁ በኋላ ዳቦ ላድርግ ምናምን የምትሉ ብዙም አይሰራም። ስትረስን ማኔጅ ማድረግ ቅድም እንዳልነው ይሄ ኢንሄል ማድረግ፣ ሆልድ ማድረግ እና ኤክስሄል ማድረግ አይነት ፕራክቲሶችን ስትረሶችን ማኔጅ ማድረግ በጣም የሚያስፈልጓችሁ ነገሮች ናቸው። ኤንድ ኢምፖርታንስ ኦፍ ኮንፊደንስ አንዱ በራስ የመተማመን ነገራችሁን ደጋግማችሁ ለራሳችሁ መንገር ያለባችሁ ነው፣ በኤግዛም ቀኖቻችሁ ማለት ነው። እነዚህን ሁሉ አድርጋችሁ ላታልፉ የምትችሉበት እድል እጅግ በጣም ጠባብ ነው። ጋባችሁን ከሞላችሁ፣ ሰልፍ ኮንፊደንስ ቢውልድ ካደረጋችሁ፣ በራሳችሁ የመተማመን ችግራችሁን ከቀረፋችሁ፣ ሳይኮሎጂካል አቲቲዩዳችሁን ከቀየራችሁ እንዴት ነው ላታልፉ የምትችሉ? ኦኬ። ስለዚህ እነዚህ ሁሉ ነገሮች አድርጋችሁ ለፈተናው ተመዝግባችሁ ለቀጣዩ የትምህርት ደረጃችሁ ተመዝግባችሁ አብራችሁ እንደምትቀጥሉ ተስፋ ይደረጋል ማለት ነው። አይታችሁ ቬሪ ማች ያው ድግግሞሽ ነገሮች ስላለ 1 2 3 ስላይዶችን አንፍ ያለውን በዲስከሽን የምታነሷቸው ይሰማል አይደል? ከኋላ በዲስከሽን የምታነሷቸው ነገሮች ይኖራሉ። ክሊር ያልሆነላችሁ የሲኦሲ ፈተናዎች ላይ የስኪል ጋፕ ትሬኒንጎች ላይ የሚወስዱት ጊዜ፣ የገንዘብ መጠን ወይንም የሚከፈል ለስልጠናው የሚከፈልና ለሲኦሲ ሴንተሩ የሚከፈሉ ነገሮች ላይ የምታነሷቸው ነገሮች ይኖራሉ። እነሱን በደንብ ዲስከስ እናደርጋለን። አንዳንዶቹ ኮመንሊ የሚያነሷቸው ጥያቄዎች አሉ። እነሱንም በጋራ በኋላ ላይ በእናንተ ዲስከስ በማድረጊያ ሰዓት ላይ በምታነሱ ጊዜ እየመለስናላችሁ እንወያያለን። በዚህ በኩል የ21ኛው ክፍለ ዘመን ስኪሎች ለሰልጣኞች የሚያስፈልጉ ለአሰልጣኞችም ጭምር የሚያስፈልጉ የሚሉትንና እንዴት ነው ለሆሊስቲክ ኤግዛም ልንዘጋጅ የሚገባው፣ መዘጋጀታችንና መፈተናችን የሚያስገኘን ጥቅም፣ ባንፈተን ደግሞ ልናጣ የምንችላቸው ነገሮች የሚሉትን በዚህ መልኩ ነው ዲስከስ ያደረግኩላችሁ። አይ ቲንክ አመሰግናለሁ ላደመጣችሁ። በጣም ጊዜ ሰጣችሁ ነው የሰማችሁ። ደስተኛ ናችሁ? ያው ቄስ ዩኒቨርሲቲ ኮሌጅ እውነት ለመናገር በርካታ ተማሪዎችን አሰልጥኖ አውጥቷል። እኔ እንኳን የማውቃቸው ከቴክኒክና ሙያ ስልጠና ጀምረው ፒኤችዲ የያዙ የእኛ ተማሪዎች አሉ። በጣም ተጠያቂ የሆኑ በምሁር ደረጃ ትልልቅ ተቋማት ላይ የሚሰሩ የጌጅ አምባሳደር የሆኑ ተማሪዎች አሉ። በሰርቪስ አሰጣጣችን ከዚህ በፊት በነበረው ሁኔታ ደስተኛ ያልሆናችሁ ስትመጡ ብዙ ነገር ትነግሩን የነበረ
አሁን ግን በአያያዛችን የተረዳችሁ ይመስለኛል። በጣም ኦርጋናይዝድ ሆነናል። አሁን እየተሰጣችሁ ያለው ስልጠና ይሄ ሁሉ ተማሪ አልፎ ይሄ ሁሉ ተማሪ ዲግሪ ኖሮት ይሄ ሁሉ ተማሪ ማስተርስ ይዞ ይሄ ሁሉ ተማሪ የተሻለ ስራ እየሰራ ብናይ ደስ ይለናል። ይሄ የማኔጅመንቱ የአቶ ሞገስም የሁላችንም ዊሽ ነው ምን እየነገርኳቸው ያለው። ስለዚህ ከዚህ በኋላ ባለፈው ነገር ላይ ብዙ መነጋገር አለብን ብዬ አላስብም። የመጀመሪያው ኢንቴንሽናችን የሙያ ብቃት ምዘና ቢግ ዲል አይደለም። ብዙም አትጨናነቁበት። ቅድም አሰልጣኞቻችን በደንብ ነግረዋችኋል። እናንተ ለመሰልጠን ሬዲ ሁኑ። እናውቃለን ከዚህ በፊት በነበረው የትምህርት ሚኒስቴር የአሰራር ሁኔታ የእኛም የማሰልጠን መንገድ መግባባት ላይ የተመሰረተ ነበር። አሁን ደግሞ ፖሊሲዎቹ በተለያየ ጊዜ እየተቀየሩ ተማሪዎቻችን ወደዳችሁም ጠላችሁም እናንተ የላይፍ ሂስትሪያችሁ የት አለ? ጌጅ ዩኒቨርሲቲ አለ። የትምህርት ማስረጃችሁ እኛ ጋር ስላለ እኛም ደግሞ የእኛ ተማሪ ስለሆናችሁ እናንተን በደንብ ሄልፕ ማድረግ ይጠበቅብናል። ከዛ አንጻር ቅድም ሲነግራችሁ መሰልጠን የምትፈልጉ ፈቃደኛ የሆናችሁ ሰልጣኞች ክላስ ሪፕሬዘንታቲቭ ነበራችሁ አይደል? አሁንም ያላችሁ ትኖራላችሁ። ይሄንን ስልጠና በቀጣይነት ለእናንተ ብቻ ሳይሆን ከእናንተም በኋላ ላሉት ባች የጌጅን ኢሜጅ መቀየር እንፈልጋለን። ለዛም ነው እየተጠቀምንበት ያለ ነው። ስለዚህ ለማሰልጠን ተቋሙ ዝግጁ ነው። እናንተም ለመሰልጠን ዝግጁ መሆን መቻል አለባችሁ። አልቲሜት ጎሉ መኒ ሜክ ማድረግ አይደለም። በሮንግ ፐርሰፕሽን እንዲወሰድ አንፈልግም። እናንተ እንድትከፍሉ ኤክስፔክት የሚደረገው ለምዘና ማዕከሉ የዋጋ ማሻሻያ አለ። ለእሱና ለሚያሰለጥኗችሁ መቼም በነፃ ፍሪላንስ ስለሌለ ያንን ከዛ ውጭ ፕሮፊት ሜክ ማድረግ አይደለም ማለት ነው። ትልቁ ዓላማ የእናንተን ጋፕ ሞልቶ ዲግሪ እንድትይዙ ከቻላችሁ ማስተርስ እንድትይዙ ማድረግ እና የጌጅ ዩኒቨርሲቲ ኮሌጅ ፋሚሊ ማድረግ ይሄ አንደኛው ነገር ሊኖራችሁ ይገባል። ስለዚህ አንድ የሚነሳ ጥያቄ ሌቭል 1 ያላችሁ አላችሁ፣ በቀድሞ ሌቭል 2 ያላችሁ አላችሁ፣ እስከ ሌቭል 3 ያላችሁ ሰልጣኞች አላችሁ አይደል? እዚህ መሀል አላችሁ አይደል? በበፊቱ አሰራር የቀራችሁን አንድ ሌቭል አልፋችሁ ሌቭሉን መሙላት ነበር አይደል? አሁን እሱ የሚባል ነገር የለም። ከደረጃ ወደ ደረጃ የነበረው የስልጠና ያሰለጣጠን ዘርፍ ተቀየረና ደግሞ ምን የሚል መጣ? ሆሊስቲክ የሚል ሁሉንም ደረጃ አንድ መውሰድ። በነገራችን ላይ ሲኦሲ ሲጀመር መጀመሪያ ይሰጥ የነበረው ሆሊስቲክ ነበር። መጀመሪያ ሲኦሲ ወስዳችሁ የምታውቁ ካላችሁ እኔም ለማየት ድሉ ኖሮኝ አስታውሳለሁ። ሲጀመር ሆሊስቲክ አንዳንድ ፈተና ነበር ይፈተን የነበረው ተማሪ። ከዛ በኋላ ካሪኩለሙ ተቀየረና 12ኛ ሲደመር 2 የነበረው ተቀየረና 10+3 ይሆናል። ይሄ እኮ የቴክኒክና ሙያ ስልጠና ነው። ቆየና ደግሞ እስከ ደረጃ 4 ተባለ። በዚህ ሂደት ውስጥ ተማሪዎቻችን የተጎዱ የተጠቀሙ ማለት ነው። ይሄ መንግስት የሚያመጣውን ፖሊሲ እኛ ተቀብለን የምንሰራ ተቋም እንጂ እኛ ፖሊሲ አውጪዎች አይደለንም። እንደ ማህበር እንደ ግል ከፍተኛ ትምህርት ተቋም በተለያየ ጊዜ የተለያየ ሀሳብ አቅርበናል። ጥናትን ቤዛ አድርገን ማህበርን ስላለ አሁንም እየሆነ ያለውን ነገር ለማስረዳት እየጣርን ነው። ዝም ብለን እየተቀበልን አይደለም። ነገር ግን በስልጠናው በአግባቡ መሄድ ስለሚገባል ሲኦሲ በጣም በጣም መሰረታዊ የሆነ ነገር ስለሆነ እናንተን ደግፈን ማለት እንፈልጋለን። ያን ለማድረግ የስልጠና ፓኬጅ አመቻችተናል። እናንተ ለመሰልጠን ፈቃደኛ ከሆናችሁ እሱ ብቻ አይደለም፣ በራሳችን እንሰለጥናለን ካላችሁ ሞክ ኤግዛም፣ ሌሎቹንም ነገሮች ቴክኖሎጂውን በመጠቀም ለማመቻቸት አስበናል። ስለዚህ ፈቃደኛ የሆናችሁ የካምፓሱ ዲኖች አሉ። እዚህ አሁን የ3 ካምፓስ ነው ሾላ እየሰለጠነ ያለው። የቦሌ መስቀል ፍላወር ሰልጣኞች፣ የሾላ መገናኛ እና የኮተቤ ወሰንካራ ሰልጣኞች ዲኖቹ አሉ።
ስፔሻሊ የቦሌውን ነው ያላየሁት። ከቦሌ የመጣችሁ ችግር የለም፣ አቶ ዮናስን ኮሚኒኬት ታደርጉታላችሁ። ሊስታችሁ አለ። በዛ መሰረት ቴሌግራም ግሩፕ ክሬት ይደረጋል። ስልካችሁ አለን ማለት ነው ይሞላችሁት። በዛ አማካኝነት ሜሴጅ ይላክላችኋል። ስለዚህ እናንተ ለመሰልጠን ሬዲ መሆን መቻል አለባችሁ። ያን ለማድረግ ምንድነው የሚሆነው? ከዚህ በፊት እንደነበረው የሚወጣ ስኬጁል ይኖራል ማለት ነው። በተቻለ መጠን ቅዳሜና እሑድ ለማውጣት ጥረት እናደርጋለን። ምክንያቱም ብዙዎቻችሁ ምን ስለሆናችሁ ሰራተኞች ስለሆናችሁ። ቅዳሜና እሑድ ግን ሲወጣ ቅድም ወንድሜ ሰለሞን በደንብ ተናግሮታል። እንዲህ ስለሆነ ነው ማለት አይጠበቅባችሁም። ኤኒታይም መምጣት የሚችልና መለማመድ የሚችል ስኬጁል ወጥቶ ከዲኖቹ ጋር በመነጋገር በመለማመድም ትችላላችሁ። በራሳችሁም ኮምፒውተር በራሳችሁም ሞባይል ባላችሁ አክሰሰሪ ሁሉ እንድትለማመዱት ምን ማድረግ እንችላለን? ጥረት ማድረግ ይኖርብናል። ይሄን የምናደርገው እናንተ ብቁ ሆናችሁ ማለፍ ስላለባችሁ ነው። ስለዚህ ፈቃደኛ የሆናችሁና የተመዘገባችሁ ሰዎች ክላስ ይመቻቻል፣ መምህር ይመቻቻል፣ ትሰለጥናላችሁ። ከሰለጠናችሁ በኋላ ያለፋችሁት መቶ ወደ መረጣችሁ ዲፓርትመንት ዲግሪ እንድትቀጥሉ እናደርጋችኋለን። ያላለፋችሁት ደግሞ እስክታልፉ ድረስ ደግማችሁ ትሰለጥናላችሁ። አይ እንደዚህ አሰልጥናችሁ ፕሮሚስ ገብታችሁልን የሚለውን ነገር ትተውታላችሁ ማለት ነው። ምክንያቱም የኛ ዓላማ እና ጥያቄ የነበረው ማንም ሰው የፈለገውን ደረጃ መማር ቢፈልግ ይማር። ሲኦሲ ግን የሚቀጥረው አካል ከፈለገ ብቁ ነው ብለው ይፈትነው፣ ለስራ ቅጥር ይሁን ብለን ሁሉ ጥያቄ አቅርበን ነበር። እንደ ማህበር መንግስት ባስቀመጠው አቅጣጫ መሄድ ስላለብን የሙያ ብቃት ምዘናችሁን ለማሰልጠን ይሄ ሁሉ ጥረት የሚደረገው ለዛ ነው። ስለዚህ ከእናንተ ኮሚትመንት ያስፈልጋል። ኤኒታይም ኤኒ ሰፖርት ከፈለጋችሁ በካምፓስም ደረጃ በሄድ ኦፊስም ደረጃ ሬዲ የሆኑ ሰዎች አሉ። አሁን ለእናንተ ያሰለጠነው ስልጠና አሰልጣኞቻችሁ በዛ ልክ እናንተን አንደርስታንድ አድርገው ማሰልጠን እንዳለባቸው ኦሪንቴሽን መስጠት፣ ዳይሬክሽን መመሪያ ማስተላለፍ ይጠበቅብናል። እሱ እናደርገዋለን ስልጠናው ከመጀመሩ በፊት። ስለዚህ እናንተ ለመሰልጠን ዝግጁ ናችሁ? ፈቃደኛ ናችሁ? ስለዚህ ተቋሙ ይሄንን ሲያደርግ ይወላችሁ ኤኒ ፕሮብሌም ከገጠማችሁ ኢሚዲየትሊ ነው ኮሙኒኬት ማድረግ መቻል ያለባችሁ። ኢሚዲየትሊ ማለት እኛም ስላለን ማስተካከል እንድንችል ጊዜው ከሄደ በኋላ ሰልጣኞች ተመዝነው ውጤት ካለፈ በኋላ ግን ፕሮብሌም ብትነግሩን ይጠቅመናል? ማስተካከል ይቻላል? አይቻልም። እየሰለጠናችሁ እያለ ኮሜንት ካላችሁ ፊድባክ የምትሰጡበትን መንገድ ሁሉ በስልካችሁ እንድትጠቀሙ ጭምር ለማድረግ ጥረት እናደርጋለን ማለት ነው። አሁን የሰማሁት ተጨማሪ ሀሳብ ለመስጠት ለጉዳዩ ትኩረት ለመስጠት አቶ ሞገስ ግርማ የተቋማት ማኔጂንግ ዳይሬክተር እንደመጣ መረጃው ደርሶኛል። እሱም ተጨማሪ የሚነግራችሁ መልእክት ይኖራል። ከመጣ እንዲገባ ፍጹም ትፈተኑና ታመጡ ነበር አይደል? በግላችሁ። አሁን ግን በግል መፈተን ይቻላል እንዴ? በግል የሚባል ነገር የለም። ይሄ የቆመበት መሰረታዊ ምክንያት አንዳንዶቹ በብራቸው ከአሰሰሩ ጋር አድርገው ይዘው ይመጡ ነበር። አሁን ግን ስትሄዱ ተቋማችሁን ወክላችሁ ነው የምትፈተኑት። ግልጽ ነው አይደል? ጌጅ ከተማራችሁ በጌጅ መሰረት ነው የምትፈተኑት። ሌላም ተቋም የተማረ በዛው በተቋሙ መሰረት ነው ፎርም የሚሞላው። በግሌ እፈተናለሁ ማለት አይቻልም በአዲሱ መመሪያ። ስለዚህ የምትፈተኑት እኛ ጋር እስከተማራችሁ ድረስ በእኛው ተቋም ስለሆነ በእኛም ለማስፈተን ሬዲ ነን፣ እናንተም ሬዲ ትሆናላችሁ ማለት ነው። ይሄ እንደ ማሳሰቢያ እንደ መልእክትም ትወስዳላችሁ። ከሲኦሲ ጋር የምታነሱት ጥያቄ ካለ ለተወሰኑ ሰዎች እድል እንስጥና የምታነሱትን ይዘን ምላሽ ለመስጠት እንሞክራለን።
ብዙ ጣት መብዛት የለበትም። ለአምስት ሰዎች እድል ልስጥ፣ ስልጠናው ስለሚጠቅማችሁ። ጥያቄ ያልገባችሁ ብዥ ያለ ነገር ካለ እድል ለእናንተ ልስጥ። እሺ፣ አንደኛ ፍላጎት የሰው ልጅ ፍላጎት ወሰን የለውም። እሺ፣ ፍላጎት መገደብ ማለት መቆጠብ ማለት ነው። ሌላ ነገር የለውም። ስሜትን ማኔጅ ማለት ነው። ለምሳሌ እዚህ ዋረን ቡፌት የሚባለው ሰውዬ አሜሪካዊ ቢዝነስማን ነው፣ ኢንቨስተር ነው። በዓለማችን ካሉ በጣም ብዙ ሀብታሞች የዓለም 8ኛው ሀብታም ነው። 8ኛው የዓለም ትልቁ ሀብታም እንዲሆን ያደረገው ብሎ እሱ የሚናገረው እኔ ሀብታም ለመሆን ምክንያት ስሜቴን መቋጠር ስለቻልኩ ነው ሀብታም የሆንኩት። ስሜት ማለት ፍላጎት ነው አይደለም? ፍላጎቱን መቆጣጠር ቻለ ማለት ምን ማለት ነው? አንድ ደስታ ማዘግየት። የሚያስደስተን ነገር በጣም ብዙ አለ አይደል? የምንፈልገው እሱን ሁሉም በአንዴ ማድረግ አይቻልም። ስለዚህ ስሜቱን መግዛት የቻለ ሰው ሀብታም መሆን ይችላል፣ ገንዘብ መቆጠብ ይችላል። ለምሳሌ እዚያ ላይ ሲታይ ነው ሲናሪዮ ተለይ ያመብላችሁ ምን ይላል? ለመጨረሻ ጊዜ የገዛችሁትን ልብስ ወይም ዕቃ አስቡ። የገዛችሁት ዕቃ ወይም ልብስ ለመግዛት እንድትወስኑ ያደረጋችሁ ምክንያት ምንድን ነው? ካሉት ውስጥ ምረጡ ይላል። ለመጀመሪያው ለምሳሌ ስሜታችሁ ነው፣ ጓደኛና ኩዮቻችሁ፣ ወግና ባህሉ፣ የቤተሰብ አባላት፣ ጊዜ ያመጣው ፋሽን፣ ማስታወቂያ፣ ማበረታቻ፣ እሴትና በራስ መተማመን። በየትኛው ምክንያት ነው የገዛችሁት? በቅርብ ገዝተሻል? የገዛሽው ነገር ግን ገዝተሻል። ስትገዢ የገዛሽበት ምክንያት ካሉት ውስጥ ስሜታዊ ፍላጎት ስለነበረኝ ነው። እሺ፣ አይ እኔ ደግሞ ላለማነስ ብዬ እንደ ጓደኞቼ ጥሩ ሲለብሱ ጓደኞቼ ቤት ያለው ቴሌቪዥን ስለሚያምር ጓደኞቼ እንትን ያደረጉት ጥሩ ስለሆነ እኔም ገዝቻለሁ የሚላለው የለም። እንደዛ ገዛችሁ ሰው ምን ይለኛል ብሎ የገዛ የለም። ስለዚህ ምን ማለት ነው? ገንዘብ ለመቆጠብ ከሚያስፈልጉ ነገሮች እነዚህ ሁሉ መርዳት። ምክንያቱም ከኔ ጋር ናችሁ። እኔ ኪስ ያለው ገንዘብ መወሰን የሚችለው በሌላ አካል አይደለም፣ በእኔ ፍላጎት። ስለዚህ የእኔ ፍላጎት አሁን፣ ነገ፣ ከነገ በስቲያ የሚለውን መለየት እስካልቻለ ድረስ ሰው እንደ ቤት እንጂ ሂሳብ ላይ ለምን አይሰራም? ግዢ ላይ ለምን አይሰራም? ሰው እንደ ቤት እንጂ እንደ ጎረቤት አይኖርም የሚለው ለምን አይሰራም? ቁጠባው። ስለዚህ እሱን ማለት ነው እንደ እኔ ማለት ያ ነው። ሌላው እዚህ አሁን ያነሳነው ስለሆነ ተመሳሳይ ነው። ማን ነው ግዢ ውስጥ እንገባ ያደርገው? በነገራችን ላይ ትልቁን ፐርሰንት የሚይዘው አሁን በእኛ ሀገር ትልቁን ፐርሰንት የሚይዘው ማስታወቂያ አሁን ማለት ነው ያለው። ስለዚህ ማስታወቂያዎች ግዢ ላይ እንድንገኝ ያደርጉናል። ሌላ የገንዘብ ግብር ይደፉ ይላል። ገንዘብ ግብ መንደፍ ማለት ለምሳሌ በጠቃሚ ነገር አሁን ባላችሁ ገቢ እኔ እንደ ድሪም ልንገራችሁ በቀን 5,000 ምናምን በቀን 20,000 አላችሁ። እነሱ ባላችሁ ገቢ አሁን ባላችሁ ገቢ የራሴን መሰረታዊ ፍላጎት ለምሳሌ አሁን ባለው ሁኔታ አዲስ አበባ ከተማ ውስጥ መሰረታዊ ፍላጎት የሚባለው ቤት፣ መኪና፣ ምግብ ምናምን ማለት ነው። ስለዚህ እኔ የራሴን መኪና መግዛት የምችለው ከዚህ ዓመት በኋላ ነው ብላችሁ ማስቀመጥ ትችላላችሁ? አችሉም? እሺ፣ እዚህ ለምን እንደፈራችሁ እረዳለሁ። ቅድም ሲነሳ ነበር ሀገሪቷ ላይ ያለው ፖሊሲው፣ የኢኮኖሚ ፖሊሲ፣ የገንዘብ መግዣው እየተናወጠ ነው። ነገር ግን ከሌላናት ሁልጊዜ እዚህ ዓለም ላይ ስትኖሩ
ሁለት ነገር ተማምኑ። ሁለት ነገር አንተ ራሳችሁ ሁለት ፈጣሪ። ወፎች ሁልጊዜ ይበራሉ፣ ነገር ግን ደግሞ ሁልጊዜ ያርፋሉ። ዛፉ ላይ ያርፋሉ አይደል? ወፎቹ ዛፉ ላይ የሚያርፉት ዛፉ ስላለ ነው ወይስ የዛፉን ቅርንጫፍ ተማምነው ነው ወይስ ራሳቸውን ተማምነው ነው? ራሳቸውን ተማምነው ነው አይደል? ፖሊሲ በማንኛውም ዘመን ቢመጣ ቢሄድ ለሰዎች ምንም ሳያደርጉ የሚሰጣቸው ነገር የለም። ሁልጊዜ ምናልባት ወደ ኋላ ሂዱ 30 ዓመት ሂዱ ወደፊትም 30 ዓመት ብታስቡ ፖሊሲው ፈለገ ነገር ቢሆን እኛ ነን በፖሊሲው የምንጠቀመው ካልሆነ ስለማያው ኤኒዌይስ ግን ይሄ ነው ዋናው አካል። ነገር ግን እነዚህን ነገሮች እንድናነሳ ፈልጋለሁ። ትፈልጋላችሁ? እንየው። ይህ አሰስመንት ነው። አንደኛ ወርቅ ሬዲነስ አሰስመንት ነው። እሱን እንየው። ቀለል አድርገን ታዩታላችሁ እናንተ ማውቃችሁ ታይትሉን ብቻ ነው እና አነብላችኋለሁ። የመጀመሪያው ታይትል ታያችኋል። ወርክ ሬዲነስ ወይም ደግሞ የስራ ዝግጁነት ምዘና፣ ራሳችንን የምንመዝንበት ስራው ቢኖር ሬዲ ነው። አንዳንድ ጊዜ ስራ የለም ይላል ሰው፣ ስራው ሲሰጠው ደግሞ አይሰራም። ኦኬ ጥሩ ጥያቄ። አሁን የራሳችሁን ስራ መስራት ትፈልጋላችሁ። ለስራው የሚያስፈልገው ምን ያክል ገንዘብ ነው? አሁን መስራት ፈልገሽ ነሽ፣ ምን ያክል ገንዘብ ነው የምትፈልጊው? ስለዚህ የራስሽን ስራ መስራት ትፈልጊያለሽ እንጂ እንደምሰራ አታውቂም። ገብቷችኋል አይደል? ሬዲነስ ማለት እሱ። ምክንያቱም ገንዘቡ ሲመጣ አይደለም እኮ ቅድመ ቀን ያለባችሁ። ገንዘቡ በሌለበት እኔ መስራት የምፈልገው ይሄንን ነው። ገንዘቡ ጋር መሄድ ያለብን እኮ ቅዱን ይዘን ባንክ ብድር ልትበደሩ ስትሄዱ ምንድን ነው የሚላችሁ? ፕሮፖዛል ይዘራል በተባሉት አይደል? ገንዘቡ ቸግራት አይላችሁ። ስለዚህ ሬዲነስ ማለት ወይም ደግሞ የስራ ዝግጁነት ማለት ይሄ ነው። ስለዚህ ሬዲነሳችሁን ቼክ ታደርጋላችሁ። የመጀመሪያው ታልዚህ ፋውንዴሽን ስኪል ነው የሚለው መሰረታዊ ክህሎት ማለት ነው። የመጀመሪያው ነገሮችን በራሴ ማከናወን እችላለሁ ወይ? አዎ፣ አይደለም፣ ትንሽ ትንሽ፣ በፍጹም ስራዎችን በራሴ ማከናወን እችላለሁ ያለ የመጀመሪያው አይ ቴክስ ፐርሰናሊ ነው። በራሴ ማከናወን እችላለሁ። አዎ፣ አልችልም፣ ወይም ደግሞ አይ አልችልም፣ አልፎ አልፎ፣ ትንሽ ትንሽ፣ አዎ፣ እጅግ በጣም አዎ። የምትሰሩትን ስራ ሁሉም በራሳችሁ ማለት ትችላላችሁ። ለራሳችሁ መልሱን ተውት። ለራሳችሁ ስራ የለም ብቻ ሳይሆን ስራው ቢኖር ዝግጁ ነን የሚለው። ሁለተኛው ሁልጊዜ ስራውን ስሰራ ዝግጁ ሆኜ በንቃት አከናውናለሁ። የሚሰጠኝ ስራ በንቃት ማከናወን ትችላላችሁ። ሶስተኛ ጥያቄ ራስን በቀላል በሆነ መንገድ መግለጽ እችላለሁ። ትችላላችሁ። ለምሳሌ ስራው ተገኘ። አሁን እሺ፣ ልትቀጠሩ ሄዳችኋል። አልቆ ፈተና ምናምን ዶክመንት ጨርሳችኋል። ኢንተርቪው ጋር ደረሳችሁ። ኢንተርቪው ጋር ደረሳችሁና ስለ ራስሽ ንገረን ተባላችሁ። ምን ብላችሁ ትናገራላችሁ? ያብራል እኮ ብዙ ሰው ከፊት ወደ ኋላ፣ ከኋላ ወደፊት፣ ከመሃል ስሙ ምታፈሰ ስሙ ራስን አስተዋውቅ ሲባል የኔን ነው የሚል ሰው ለምን ተነከሩ? ስራ ቅጥር ላይ እሰራለሁ እዚህ አማካሪ ነው ድርጅቶችና ስለ ራስህ ሲባል እንትን አባላለሁ ብቻ ብሎ የሚጨርሰው ስለ ራስህ ማለት ደርብ ብቻ። እኔ ራሴ ደርብ ብቻ ነው። እኔ ራሴ ሰራተኛ ነኝ። እኔ ራሴ ስራ ልምድ አለኝ። እኔ ራሴ ያደኩበት አለ። እኔ ራሴ የምወደዋለሁ። እኔ ራሴ የምጠላዋለሁ። እኔ ራሴ ከድርጅቱ የምፈልገዋለሁ። እኔ ራሴ ለድርጅቱ የምሰጠዋለሁ። ስለዚህ ኤክስፕረስ ማይሰልፍ ማለት ራስን ግለጽ ሲባል የምትወዱት፣ የምትጠሉት፣ የምትችሉት፣ የማትችሉት፣ ማይሻል የምትፈልጉት፣ የምትሰጡት ሰዎች አይደለም። ስለዚህ ዝግጁነት አለ ማለት ነው። ስለዚህ እሱ ነው ወይስ የዚህኛው ላይ ነበር? ሁለተኛው ላይ
ኦኩፔሽናል ስኪልስ ይላል። ለምሳሌ የመጀመሪያ ጥያቄ ምን ይላል? ለውጦችን በቀላሉ መልመድ እችላለሁ። ለውጦችን በቀላሉ መልመድ። ለምሳሌ እናንተ የምትሰሩበት መስሪያ ቤት መንግስት አዲስ አሰራር አመጣ። ከዚህ በኋላ በፍጹም ምንም አይነት ሃርድ ኮፒ አይቻልም፣ ሶፍት ኮፒ ብቻ ነው። ስለዚህ የምትሰሩትን ስራ በሙሉ በኮምፒውተር ነው የምታስገቡት። ከሌላ ነው ተባለ። ቀላሉ እሱ በቀላሉ መልመድ ትችላላችሁ። አልችልም እንድትሉኝ አይደለም። አዎ ከሆነ ሰው መልመድ የማይችለው የለም የሚለውን አክሰፕት ማድረግ ነው። ብዙ ሰው እንደሱ ማለት አለ የሚፈልገው። አይ እሱማ ትክክል አይደለም፣ ቀስ ቀስ እያለ ነው እንጂ። ሌላ ጥያቄ፣ ለምሳሌ አሁን የምሰሩበት ተቋም ውስጥ ፊልድ ስራ መጣ። የፊልድ ስራ ምንድን ነው? በሳምንት 2 ቀን ከአዲስ አበባ ያስወጣቸዋል። ተቀብላችሁ ማከናወን ትችላላችሁ እሱ። ስለዚህ ስኪል ነው እሱ ማኔጅ ማድረግ። ሶስተኛው ላይ ያለው ኢንዱስትሪ ሪሌትድ ስኪል ነው። ኢንዱስትሪ ሪሌትድ ስኪልን ይታያቸዋል እዚህ። ኢንዱስትሪ ሪሌትድ ስኪል ማለት ኢንዱስትሪ ስትል ማንኛውንም ሆቴልን ብንወስደው ኤዱኬሽን፣ ኢንዱስትሪ ማለት ሰዎች አንድ ነገር ላይ የሚያደርገው ገቢ የሚያገኙበትን ዝግጅት ማለት ነው። ስለዚህ እዛ ቦታ ላይ ከሚጠበቀው ነገር አንዱ ምንድነው? ተቋሙ ውስጥ ተቋሙ የአሰራር ለውጥ የሚፈልግ ቢሆን በምን አይነት ሀሳብና መንገድ መለወጥ ትችላለህ? ቅድም ሲነሳ የነበረው ፎርሲ ነው የተባለው። አቶ ሰለሞን ፎርሲ ምን ምንድን ይባላል? ክሪቲካል ቲንኪንግ፣ ኮምፒተንሲ፣ ፎርሲ፣ ኮሚኒኬሽን። ስለዚህ ክሬቲቪቲ አንዱ ነው። ክሪቲካል ቲንኪንግ፣ ክሬቲቪቲ፣ ኮሚኒኬሽን፣ ኮምፒተንሲ። ስለዚህ ያነሳ ኮላቦሬሽን፣ ትብብር። ስለዚህ እነዛ ማከናወን እንችላለን ወይ ነው የሚለው ሰው ይሄንን ይመስላል። ነገር ግን ትናንትና 4 አማራጭ ነው ያየናቸው አልቋል። እነዚህ ያየናቸው እነዚህ 4 ነገሮች 4 አቅጣጫዎች አሉ። አካል፣ ስኬት፣ ጋብርና ግልጽት ያለው ይሁት 100 ተሰጥቷቸዋል። ይሄንን የያዛችሁት ማስታወሻ ላይ ማስታወሻ አላችሁ አይደል? የያዛችሁት ማስታወሻ ላይ ስሩትና አንድ ክሮስ ስሩ። ከዛ በኋላ ከ0 ተነስታችሁ ወደ ላይ 50 ከ0 እስከ 100 አራቱን ማጥቂያ እስከ 100 አልኩትና ለምሳሌ ለአካላችሁ ለጤንነታችሁ ስትሰጣላችሁ እናንተ ብቻ ነው እሺ። ለእናንተ ለአካላችሁ ኢንቨስት የምታደርጉት ወጪ የምታደርጉት በምን ያክል ፐርሰንት ነው? የምትሰሩት ከምታወጡት ገንዘብ ትኩረት ከምሰጡት ነገር በሙሉ ትሰጡታላችሁ። ለስፒሪቹዋሊቲያችሁ፣ ለነጋችሁ፣ ለህይወት ትርጓሜያችሁ ምን ያክል ኢንቨስት ታደርጋላችሁ? ለምሳሌ ምን ማለት መሰላችሁ? ራስን ማስተማር ፊውቸር ነው፣ ሚኒንግ ነው። አቺቭመንት መማር፣ ማግባት፣ መውለድ፣ ልጅ ማሳደግ፣ ስራ መቀየር አቺቭመንቶች ናቸው እነዚህ። ለዛ ምን ያክል ኢንቨስት እያደረጋችሁ ነው? ሪሌሽንሺፕ ቤተሰብን ለመንከባከብ ከቤተሰብ ውጭ ካለው ከዋናው ቤተሰብ ውጭ ያለው ለመጠየቅ፣ ለመደገፍ፣ ግንኙነት ለማድረግ፣ ወዳጅነት ውስጥ ለመቆየት ምን ያክል ኢንቨስት ታደርጋላችሁ? 2 ደቂቃ ረስታችሁና ለሁሉ 100 ማለት ነው። እሺ ታያላችሁ። እዚህ ከዚህ ትነሱና 25 50 100 እዚህ የሚነሳና 25 50 ነው። ስለዚህ እሱን ስሩትና እናየዋለን። ስንሰራው እንደዚህ ይመጣል ማለት ነው። ወዴትኛው ነው የምታጋድሉት? 100 ነው የተሰጣችሁ። ስለዚህ ወደ ስራ፣ ወደ ነገር፣ ወደ አካል፣ ወደ ሪሌሽንሺፕ ወዴትኛው ይመጣል? ስሩት። 2 ደቂቃ ያሳችሁና መጨረሻ ላይ ውጤት ስላለው ውጤቱን እናየዋለን። 2 ደቂቃ ጨርሰናል። እሺ 2 ደቂቃ ብቻ